በዛሬው ቪዲዮ እንግዲህ የምናየው ለማርያም ቅመሞች በኮንትራት ላለን እህቶች ወይም በጠለብ ውስጥ ላለን ማለት ነው ማርያም ላይ ያለባት ግዴታ ምን ምን ነው፣ እንዲሁም ደግሞ የኛ መብት ምን ምን ነው፣ ምን ምን ነገሮች ሊከበሩልን ወይም ደግሞ ምን ምን ነገሮች ሊሟሉልን ግድ ይላቸዋል እነሱን ለኛ ደግሞ መብታችን የሆኑ እነሱ ላይ ደግሞ ግዴታ የሆኑ ዋና ዋና ብዬ ያልኳቸውን 5 ነገሮችን ይዤላችሁ መጥቻለሁኝ። ኮንትራት ያለን እንግዲህ ሁላችንም ጠለብ ላይ ያለ ልጆች እነዚህን ነገሮች ያስፈልጉናል። ሲቀጥል ደግሞ እነሱ ደግሞ ማሟላት አለባቸው። ይሄ ነገር ግዴታቸው ነው፣ ሲሪየስ ግዴታቸው ነው ለነሱ። እኛም እነዚህን ነገር የማግኘት መብት አለ ማለት ነው። አብዛኛውን አዲስ ለሆናችሁ ልጆች ገና ከኢትዮጵያ ወደዚህ የምትመጡ ልጆች ወደ ሳውዲም ሊሆን ይችላል፣ ወደ ዱባይም ሊሆን ይችላል። በሁሉም ሀገር ላይ የምንኖር ያኔ ኮንትራት ያለን ጠለብ ያለን ልጆች እነዚህ ነገሮች ልናገኝና ሊሟሉልን ይገባል ማለት ነው። እነሱም ላይ ግዴታ አለባቸው ማለት ነው። ምን ምን ናቸው የሚለውን እንግዲህ ዋና ዋና ብዬ ያሰብኳቸውን 5 ነገሮችን ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ ጀምሩት። ወደ ጉዳያችን ስንገባ አንደኛና ዋናው ነገር ምንድነው? ምግብ ነው የሚሆነው ማለት ነው። ቢያንስ የሰው ልጅ ሲሰራ መጀመሪያ ምግብ መብላት አለበት። እነሱ ደግሞ ምንድነው ችግራቸው? ስራ ስሩ ነው እንጂ ምግብ ብሉ አይሉም። ምግብ ያስፈልጋችኋል አይሉም። ስለዚህ እኛ ራሳችን መጠበቅ ያለብን ራሳችንን ማለት ነው። ስለዚህ እነሱ ስራቸውን ብቻ ነው የሚያዩት። እኛ ደግሞ ሳንበላ መስራት ስለሌለብን ስለምንጎዳ መጠበቅ ያለብን ሰው ራሱ ነው መጠበቅ ያለበት። ስለዚህ የቁርስ ሰዓት፣ የምሳ ሰዓት እና የራት ሰዓት ሊከበር ግዴታ ይላቸዋል ማለት ነው። ስለዚህ ግዴታቸው ነው። ይሄንን ነገር ማሟላት አለባቸው። እኛም ደግሞ በፍርሃት ሊሆን ይችላል፣ ወይም ደግሞ ቤት ውስጥ ያኔ ምግብ ላይኖር ይችላል። እንደ እንትኑ ነው እንግዲህ እንደ ቤቱ ነው፣ ሁሉም ይለያያል። ስለዚህ ያለውን ነገር ምግብ መብላት አለባችሁ ለሁላችንም ማለት ነው። እና በምግብ የተነሳ የሚጎዱ ብዙ እህቶች አሉ። ያኔ ምንድነው በተለይ አዲስ የመጡ ልጆች አንደኛ ፍርሃት አለ፣ ሁለተኛ ደግሞ እንዴት ነው ይሄ ምግቡ እስከሚለመድም አስቸጋሪም ነው። ስላየሁትም እኔ በፊት እንደመጣሁኝ በጣም ከባድ ነበረ ማለት ነው። እና መፍራት የለብንም ሁላችንም። ሳይበላ አይሰራም። እዚህ በኤሌክትሪክ ወይ በነዳጅ የሚሰራ የለም። ስለዚህ ምግብ መብላት አለባችሁ ሁላችሁም። ምግብ በልታችሁ ስራችሁን ስሩ፣ ራሳችሁን ጠብቁ ማለት ነው። ሌላውና ሁለተኛው ያው ስደት ላይ ስንኖር ብዙ ነገር ያጋጥማል፣ ብዙ ፈተና ይኖራል። አላህ Subhanahu Wa Ta'ala እንግዲህ ከህመምም ከፈተናም የሚጠብቀን። ግን እንዳጋጣሚ እንደዛ አይነት ነገር ሲፈጠር ምንድነው ሐኪም የመውሰድ ግዴታ አለባቸው እነሱ ማለት ነው። ከታመምን የሆነ ችግር ከተፈጠረ ሐኪም ቤት የመሄድ መብት አለን እኛ፣ እነሱም የመውሰድ ግዴታ አለባቸው ማለት ነው። ግን እነሱ የሆነ አመመኝ ሲሏቸው አንደኛ አይወዱም፣ ሁለተኛ ደግሞ መድኃኒት እዚሁ ቤት ይሰጣሉ ማለት ነው። ያ ሁላችሁም እንደምታውቁት እንግዲህ ይኖራል መኝታ ክላሳቸው አብዛኛውን በመድኃኒት ነው የተሞላውና እዚሁ ቤት ነው መድኃኒት የሚሰጡት። እንደዚህ አይነት መድኃኒት ደግሞ ከባድ ነው የሚሆነው። አንደኛ ዶክተር ያላየውን በሽታ መጠቀም መድኃኒት ዝም ብሎ ሌላ በሽታ ነው። ሲቀጥል ደግሞ ይሄ ምንድነው ቀኑ ያለፈበት ይሆንና መድኃኒቱ ከአገልግሎት ውጭ የሆነ መድኃኒት ሊሆን ይችላል። ያ ደግሞ እንደገና መልሶ አሁንም ሌላ በሽታ መጨመር ነው የሚሆነው። ስለዚህ እዚህ ቤት የሚሰጧችሁ መድኃኒቶች አትጠቀሙ ማለት ነው። ግዴታ ሐኪም ቤት ሄዳችሁ ተመርምራችሁ መድኃኒት ያኔ ሊታዘዝ ግዴታ ይላል። ቢያንስ ሰዎቹ ቢቆጡም እንኳን ይሄን ውሰዱ፣ እኔ ስላየሁት ነው ይቆጣሉ። ይሄን ውሰጂ ብለው እዚህ መድኃኒት ሰጡና አልወስድም ካላችሁ ይቆጣሉና ተቀበሉና አስቀምጡት፣ ችግር የለውም። ከዛ ለውጥ የለውም በቃ ምንም አልተሻለኝም ሐኪም ቤት መሄድ እፈልጋለሁ ብላችሁ ሐኪም ቤት እንዲወስዷችሁ ነው ማድረግ ያለባችሁ ማለት ነው እንጂ እነሱ የሚሰጧችሁ መድኃኒት ሁላ መውሰድ የለባችሁም። ምክንያቱም ይሄ ሌላ ተጨማሪ በሽታ ነው። ቢያንስ ዶክተር አይቶት ችግሩ ታይቶ ነው መድኃኒት መታዘዝ ያለበት። ወይ ደግሞ ይሄ አገልግሎቱ ያለፈ እንትን ኤክስፓየርድ የሆነ መድኃኒት ይሰጡና
ተጨማሪ ሌላ በሽታ ነው የሚያመጣው ማለት ነው። ስለዚህ ይሄ ደግሞ ከባድ ነው የሚሆነው እና ሁለተኛው ምንድነው የሚሆነው ለእነሱ ግዴታ ሐኪም ቤት መውሰድ ያለባቸው፣ እኛ ደግሞ ሐኪም የማግኘት መብት አለን ማለት ነው። ኮንትራት ቤት የምንኖር እህቶች ማለት ነው። ሌላው እንግዲህ ሶስተኛው ምንድነው ይሄ የሴቶች የሚያስፈልገን አንዳንድ ነገሮች አሉ። ቅባት ሊሆን ይችላል ወይም ደግሞ ሻምፖ፣ ሳቡን ምናምን የሆነ ብቻ ብዙ ነገሮች የሚያስፈልጉን ነገሮች አሉ። እነሱ ነገሮች የማሟላት እነሱ ግዴታ አለባቸው። እኛ በራሳችን ሂሳብ በራሳችን ወጪ ገዝተን መጠቀም የለብንም። ይሄ ነገር የእነሱ ግዴታ ነው። ስለዚህ ሳሙና፣ ይሄ ዶዶራንት፣ ሻምፖ ምናምን ብዙ ነገሮች አሉ። እነዛን ነገሮች ማሟላት አለባቸው ግዴታ ማለት ነው። አንዳንዴ አሉ የሚያስገዙ እኔ ስላየሁ ስላጋጠመኝ ማለት ነው። እና አንዲት እህታችን አለች በቅርብ ቤተሰብ ነች ልጅቷና ወደ ሳኡዲ ሄዳ ነበር አሁን በቅርብና ከዛ እቃ ምናምን እንደዚህ የቅባት ሳሙና ምናምን ግዙልኝ ትላቸውና እነሱ በራስ ሂሳብ ግዢ ይሏታል ማለት ነው። እና ከኔ ጋር ስናወራ እንዳጋጣሚ እንደዚህ አሉኝ። እኔ ቋንቋም አልችልም፣ እስኪ አንቺ አውሪያቸው ምናምን አለችኝና እኔ ጋር አገናኘችኝ። ከዛ ደውዬ ሳወራቸው ምን አሉ፣ ያው የአቅም ጉዳይ ነው፣ አቅማችን አይችልም። ሴትዮዋ ባልቴት ናትና ብቻዋን ነው የምትኖረው ምናምን ብዙ ነገር የላቸውም። ቀለል ያለ ቤትና ድሃ ነገር ናቸው ይመስለኛል። እና አቅም የለኝም፣ ሳሙናና ቅባት ራሷ ናት መግዛት ያለባት አለችኝ። ከዛ በቃ እንደዛ ከሆነ እኔ መሽ አልኩኝ። ልጅቷ ጋር አወራን። ስለዚህ ቢያንስ ቤቱ ደህና ከሆነ ምግብ ካለ ሴትዮዋ ጸባይዋ ደህና ከሆነ ችግር የለውም። ያኔ አንዳንድ ቀን ነው የሚገዛው። በቃ ግዢ ብዬ እንድትገዛ አደረኩኝ ማለት ነው። እና እንደዚህ አይነት አጋጣሚዎች አሉ። ግን እንዴት ነው ይሄ ኮንትራት ቤት ያለ ልጆች እያንዳንዱ የሚያስፈልገንን ነገር እነሱ ናቸው ማሟላት ያለባቸው። አሁን እዚህ ነው ያለሁበት ምንም ባህሪያቸው ትንሽ ከበድ ቢልም እንደዚህ አይነት የሚያስፈልግ እያንዳንዱን ነገር እነሱ ናቸው የሚያሟሉት ማለት ነው። ይሄ ግዴታቸው ስለሆነ ማለት ነው። ስለዚህ ሶስተኛው ግዴታ ያለባቸው እነሱ ለእኛ የሚያስፈልገንን ነገር ማሟላት አለባቸው። እኛም ይሄን ነገር የማግኘት መብት አለን። በራሳችን ሂሳብ መግዛት የለብንም። ኮንትራት ነው ያለነው፣ ጠለብ ነው ያለነው። ስለዚህ የሚገዙት እነሱ ናቸው ማለት ነው የሚሆነው። ስለዚህ ሶስተኛው የሚሆነው ይሄ ነው። ሌላውና ምንድነው አራተኛው የእረፍት ሰዓት ያስፈልገናል ግዴታ ማለት ነው። የሆነ ጧት ተነስተን እንሰራለን፣ እስከሆነ ሰዓት ድረስ እንሰራለን። ከዛ ደግሞ ቢያንስ 1 ሰዓትም ይሆናል ወይ ደግሞ 2 ሰዓትም ሊሆን ይችላል። የእረፍት ሰዓት ግዴታ ቋሚ የሆነ የእረፍት ሰዓት ያስፈልጋል ማለት ነው። አንድ ሰው ያኔ ቀኑን ሙሉ 24 ሰዓት ሙሉ ሲሰራ ከዋለ ይሄ ራስን መጉዳት ነው። ግዴታ የእረፍት ሰዓት ያስፈልጋል። ስለዚህ ጧት ተነስታችሁ ቢያንስ እስከሆነ ሰዓት ድረስ ትሰራላችሁ። ከዛ ደግሞ ክላስ ትገቡና ታርፉና እንደገና ደግሞ በአዲስ እንትን ደግሞ ትመለሳላችሁ ማለት ነው ወደ ስራ። እና የእረፍት ሰዓት ግዴታ መስጠት አለባቸው። እኛም የእረፍት ሰዓት ግዴታ ያስፈልገናል ማለት ነው። ሌላውና እንግዲህ አምስተኛ የሚሆነው የደሞዝ ጉዳይ ነው። ይሄ እንግዲህ ያው አጋጥሟችሁ ከሆነ አንዳንድ ቦታ ላይ ደሞዝ ላይ የሚያስቸግሩ ሰዎች አሉ። ሁሉም ባይሆነው አልፎ አልፎ ደሞዝ ቀን ላይ እንደዛ ስጡኝ አትስጡኝ የሚጨቃጨቁ ሰዎች አሉ ማለት ነው። እና ደሞዝ በጊዜውና በቀኑ የመስጠት እነሱ ግዴታ አለባቸው። እኛ ደግሞ ደሞዛችን የማግኘት መብት አለን፣ ግዴታ ነው። በቃ ይሄ ቢያንስ እኛ እዚህ እየሰራን ያለነው ለደሞዝ እስከሆነ ድረስ የደሞዝ ቀን ማሳለፍ አይጠበቅብንም። እነሱም ደግሞ በደሞዝ ቀን የመስጠት ግዴታም አለባቸው። ምክንያቱም እነሱ እዚህ ስራ ስንሰራ ለአንድ ቀን ራሱ እስኪ እረፉ አትስሩ ዛሬ ብለውን አያውቁም አይደለ? ስለዚህ እኛም የደሞዝን ቀን ለምን ብለን እናሳልፋለን ታዲያ? ስለዚህ የደሞዛችሁን ቀን አታሳልፉ፣ በቀናችሁ ተቀበሉ። ምናልባት እንደዚህ ወደ ኢትዮጵያ ማልኩ ምናምን ከሆነ ደግሞ ተቀብላችሁ አስቀምጡ፣ ችግር የለውም። እነሱ ላይ አታስቀምጡ፣ ግዴታ እነሱ ላይ መቀመጥ የለበትም። ስለዚህ ተቀብላችሁ እናንተ ክላሳችሁ ማስገባትና ክላሳችሁ ማስቀመጥ ትችላላችሁ። በምትፈልጉ ሰዓት ደግሞ መላክ ትችላላችሁ። ያኔ ችግር የለውም። ግን አንዳንዶቹ እዛው ላይ ሰዎቹ ላይ ያስቀምጡ የወር የ2 ወር የ3 ወር ያስቀምጡና በኋላ ይጠራቀምና በኋላ ላይ ሲበዛ ሰዎቹም ለመክፈል ይቸገራሉ።
እና የዛን ሰዓት ደሞዝ ላለመስጠት ብዙ ችግሮች ይፈጠራሉ ማለት ነው። ስለዚህ ይሄ ነገር ከመፈጠሩ በፊት በሰዓትና በወቅቱ ተቀብላችሁ ወይ ላኩ ወይ ደግሞ አስቀምጡ ካላካችሁ ማለት ነው። ክላሳችሁ አስቀምጡ። መላክ በምትፈልጉ ሰዓት መላክ ትችላላችሁ። ያኔ ግዴታ እነሱ ላይ መቀመጥ የለበትም። እነሱንም ማመንም የለባችሁም። ምክንያቱም ያኔ አይታወቅም የሚፈጠረው ነገር እና ጥንቃቄ መውሰዱ ሀይር ነው። ስለዚህ የደሞዝ ቀናችሁ ላይ አትደራደሩ። ለሱ ብላችሁ ነው የምትሰሩት። ምንም የሚያስፈራ ምንም ሸም የሚያስይዝ ነገርም የለውም። ልክ በቀኑ ደሞዛችሁን የመቀበል መብት አላችሁ። እነሱም የመስጠት ግዴታ አለባቸው ማለት ነው። እና እንግዲህ የዛሬ ዋና ዋና ሀሳቦች እነዚህ ይመስላሉ። ቪዲዮ ላይክ፣ ሰብስክራይብ አድርጉት። ምንም እንትን የለውም። እስኪ ላይክ አድርጉት። በላይክ ጀምሩት። ያኔ ምንም መልካምነት ለራስ ነውና ቢያንስ ለብዙ ሰዎች እንዲደርስ ይሆንልኛልና ላይክ አድርጉት እና ሰብስክራይብ አድርጉት፣ ሼር አድርጉልኝ። ቀጣይ በሌላ ቪዲዮ እንገናኛለን። የመጨረሻ ማለት የምፈልገው እንግዲህ ሁላችሁም በርቱ፣ ጠንክሩ እና ቁም ነገር ላይ ለመድረስ ሞክሩ። ቁም ነገር ላይ ለማድረግ ብራችሁን ሞክሩ። እንደዚህ እየሰራችሁ ባልሆነ ነገር እንዳይጠፋባችሁ ያኔ ጥንቃቄ አድርጉ እና ሁላችሁም በርቱ ላለሁኝ። ቀጣይ በሌላ ቪዲዮ እንገናኛለን ማለት ነው ኢንሻአላህ። እስከዛው ደህና ቆዩ።